እኔ ሰምቻለሁ አንዳንድ ኮንፈረንሶች በእውነት እዚህ አገልግለ መጀመሪያ የምትከፍለኝን እንተሳሰብ የሚሉ እኔ አላየውም ግን ሰምቻለሁ። እሺ ቁርስ ምንድነው የምትሰጠኝ ሜኖውን ዘርዝርልኝ የሚሉ አሉ። ወይ ጉድ! እኔ ኃጢያት ነው አላልኩም ግን እኔ ካደኩበት አስተዳደግ በምንም አይነት ለአገልግሎት ፖስታ አስቀድሜ የምደራደር ማንነት አይደለም ያሳደጉ። ወንጌል በጊዜውም ባለ ጊዜውም ይሰበካል። የዕለት እንጀራ እንዲሰጡኝ ብቻ ነው የሚያስፈልገው። ካልበላው ኢነርጂ ስለሌለኝ ነው እሱ የሚመቸኝ ነው። ቀይርልኝ ሆቴል ጥሩ ነው ቢቀየር እኮ እኔ እዛ ቱቦ ውስጥ ይደሩም አይደለም በእውነት ግን ዋናና ቅድሚያ ሊሆን አይገባም። ዋናው ወንጌሉ ነው። ዋጋ እየከፈልክ የምታሰራጨው እንጂ ዋጋ እየተከፈለ የምትኖርበት አይደለም። ተከተሉ። ወዴት ነው የሚሄዱት? አያውቁም ወዴት እንደሚሄዱ እኮ። አምላካቸውን መከተላቸው ወንጌል መሰራጨቱን እንጂ እጣ ፋንታቸውን ይፈናሉ። ለጥሪያቸው ዋጋ የሚከፍሉ ነበሩ። እሺ የሚጠሩ ሰዎች መስፈርታቸው ምንድነው? 4 ነገር ነው የነገርኳችሁ። የተጠሩትን ማብቃት እንዴት ይቻላል በሚቀጥለው ሳምንት እናያለን። ዛሬ የዛሬው ርዕስ ምንድነው? የሚጠሩ ሰዎች መስፈርታቸው ምንድነው? አንደኛ በተቀበሉት የሚተጉ ናቸው ነው ጥያቄ። 2 ጥሪውን ከእግዚአብሔር ሰምቷል ወይ? 3 የመንፈስ አንድነትን ይጠብቃል። 4 ዋጋ ለመክፈል ለጥሪው ዝግጁ ነው። እነዚህን ግሪን ላይቶች ካመጣ ሌላው ይደረስበታል። በስልጠና በትምህርት በጸሎት ቀስ እያልክ ታስውበዋለህ። አዕማድ የሆኑትን ግን አትቀይረውም። እነዚህ መሰረታዊ ፋውንዴሽናል ነገር ናቸው። ሌላው እያስተማርክ እያሰለጠንክ የምታበቃው